ከ11 አመት የስደት መልስ በኋላ የጀበና ቡና ነው መስራት የጀመርኩት ባልኩት ቪዲዮ ላይ ፓርት 2 ብላችሁኛል። ብዘገይም ልሰራላችሁ ወስኛለሁ። እንደዚህ አይነት ቪዲዮ እንድሰራ የማይፈልጉ ብዙ ስላሉ በደንብ ኮፒ ሊንክ ሪፖስት አድርጉ። ብዙ እህቶቼ እንደምትማሩበት ምንም ጥርጥር የለኝም። እናም የጀበና ቡና እየሰራሁኝ ነበርና የጀበና ቡና በምሰራ ሰዓት በመሃል የሚመጡ ነገሮች ነበሩ። እንዳልኳችሁ ከአረብ ሀገር መጣሁ። በሁለት በሶስተኛው ቀን ትዳር ፈረሰና አጠቃላይ ገደሉሽ፣ ጎዱሽ፣ ተብለንሽ ነበር፣ ለምን እንደዚህ አደረግሽ፣ ወደ ኋላ የሚመልሱሽ ነገ ሌላ ቀን ነው የሚሉን ብዙ ሰዎች አይኖሩምና ከሰው ራሴን እንትን አድርጌ ዝቅ ብዬ መስራት ለልጆቼ ስለወሰንኩ ነበር ያን ስራ የጀመርኩትና ልክ እየሰራው እያለ ከማንም ጋር ልገናኝም ከስራዬ ውጪ ብዙ ሰው አላቅም፣ ገና መጥቼ ነው፣ ሰፈሩ ሁሉ ጠፍቶብኛል ምናምንና ልክ እየሰራሁ እያለ በጣም ጥሩ እየሰራሁ እያለ ጥሩ ተለምዶልኝ እያለ ድብርቱ ቢኖርም ብዙ ማትቀበሉት ነገር ቢኖርም መከፋቱ ቢኖርም ያን ስራዬን ግን ጠንክሬ እየሰራሁ አምኜበት እየሰራሁ ነበርና በመሃል ግን ምን ተፈጠረ መሰላችሁ? አንዳንድ ጊዜ እኔ ካሳለፍኩት ነው እኔ አልሆንኩትም ለእናንተ ሆኖ የምላችሁ ነገር አንዳንድ ጊዜ ክህደት ሰው ሲክደን ክህደቱን ራሱ አንቀበልም። ተቀበሉት። ምን አደረኩ? ምን አጠፋሁ? እኔ ጥሩ ሰው አይደለሁኝ ወይ? እኔ ይሄን ሁሉ ዋጋ ከፍዬ ይሄን አመት እንዲያድርጌ ምናምን አንበል። በቃ መካድ ያለበት ሰው ክህደት ያለበት ሰው በመጀመሪያ ደረጃ እናንተ የቱንም ያክል ጥሩ ብትሆኑ ክህደት ከመፈጸም ወደ ኋላ አይልም። እና አንድ ሰው ሲክደን፣ ሲሰብረን፣ የሆነ ነገር ሲቀማን፣ ሲያሳጣን፣ ሲነጥቀን ያን ነገር መቀበል መቻል አለብን። አያደርገውም እንዴት እኔ ጥሩ ሰው አይደለሁ ወይ? ጥሩ ሰው ስለሆንሽ አይደለም። እንደገና ያለማመዱናል እኮ መጀመሪያም በትንሹም ቢሆን ክህደትን እያለማመዱን ነው። ያኔ ነበር መጠንቀቅ ያለብን እንጂ ከሆነ በኋላ መቀበል መቻል አለብንና ስራ እየሰራው በጣም ብዙ ከስተመሮች ይኖሩኛል። እዛው ላይ እንዳልኳችሁ ሽሮ ፓስታ ምናምን ጀምሬያለሁና የሆነ ሰዓት አጋጣሚ ሆኖ እጅግ በጣም ተጎድቻለሁ። አልተጎዳሁም ማለት አይደለም፣ ግን ስራዬ ላይ ነው ማለቅሰው፣ ስራዬ ላይ ነው የምተግዘው። ወደ ሌላ ቦታ ሌላ መስመር አልሄድኩም። መንገዴ ልክ ነው። በቃ በስራ መንገድ ብቻ ነው የሚሄደው ከነ ሀዘኔ ከነ ስብራቴ ምናምንና እዛው ተቀምጬ አንድ ወንድሜ መጥቶ ብር አበድርኝ ነገር ይለኛልና አንድ ሰሙ የምትባል አጋዥ ነበረችኝና ብር አበድርኝ ምናምን ሲል ይሄ ባነሩ ብድርና ቁጠባ ይላል እንዴ ምናምን አልኩት። በጣም ተናድጄ ማለት ነው። ብድርና ቁጠባ ይላል ይሄ አልኩት። ለምን የሆነ ነገር ስትጎዱ ለወንድ ገንዘብ ብር መስጠት ይመስላችኋል ምናምንና አጋዥን እንዴ ምን ሆና ነው ቀሙ ከስተመር አይደለ እንዴ ብዙ ብርና ጠፋ ይላል እንዴ መተን ምናምን ሲላት እኔ በሌለሁበት አይ እሷ እኮ ከውጭ መታ እንደዚህ አጋጥሟት እንደዚህ ሆና ምናምን ትለዋለችና ከዛ እሱ ደግሞ ሌላ የሚያውቀው ታሪክ ነበረ እና ፈልጋታለሁ ጥሪያት ምናምን ይላታል። ይደውልልኛል። ስመጣ እንዲኮ ነው እንዲኮ ተፈጥሮ እዚህ ላይ እንዲለው ማለት የማልፈልጋቸውን ብዙ የሚሰብሩ ታሪኮች ይነግረኛልና ከእንደገና መቀበል አቃተኝ። ገብቷችኋል? ተቀበሉት። በቃ ክደት የሆነ ሰው ክዷችኋል። አዎ በቃ ተቀበሉት። አንቺ ጥሩ ስለሆንሽ አያደርግም። እንዴት እኔ ምን አጠፋሁ ምን አደረኩ እያልሽ ምን ብበድል ነው በቃ ፈጣሪ እንዲሁ አትበይ። በቃ ተቀበዩና ያን ነገር መቀበል አልቻልኩም። መቀበል በጣም ከበደኝ። ከእንደገና ታመምኩኝ። ከእንደገና ተሰበርኩ። ስራ ቦታ መግባት አቆምኩኝ። ባዶ ቤት እየዘጋው ማልቀስ ሆነ። ያከራዩኝ ሰዎች ይቆረቁሩና አንቺ ልጅ ግን አለሽ 2 ቀን እኮ ሆነሽ ምናምን ሲሉኝ እኔም ቤት ተከራይቻለሁ አልተከራዩትም። በቃ ተው አትቆርቁሩብኝ እላቸው ነበረ። ከተከራዩት በቃ ብቻዬን ተውኝ፣ ብቻዬን መሆን የምፈልገው እላቸዋለሁ። በጣም ነው ማለቅ ሰው እንደምታዩት ፊት የተገለባበጠ ዓለም ሁሉ ግልብጥብጥ አለ። የእውነት ፈጣሪ ሳለው ያልኩኝ ከአላህ ጋር ተጣላሁኝ። ተስፋ የዛን ሰዓት ቆረጥኩኝ። ማለት በቃ እንዴት የሰው ልጅ በዚህ ልክ አልኩ። በቃ እንዴት ምን አድርጌ ነው ይሄ ፈጣሪ ቁጣ ነው አልኩ። ከአላህ ጋር ያያዝኩት ብዙ ነገር ተበላሽ። ከእንደገና ጥሩ እየሰራሁ ያለሁኝ ልጆቼን መቀበል ሐሳብ አድርጌ ነበርኩ፣ አላማ አድርጌ ነበርኩ። ልጅ ከቤት ውስጥ መተኛት ሆነ ተነስቼ የሆነ የሰራችሁ ነው መቀበላት። ሂሳብ ራሱ አልሰራም። አያችሁ አይደል? ስራ ኪሳራ አለ ወይ? በደንብ ኪሳራ አለው። በደንብ ትከስራላችሁ። ስራ የሚያከስረው ግን በደንብ ካልሰራችሁ ካላከበራችሁት ነው። ያላከበርሽው ገንዘብ አክብሮሽ ቁጭ ብሎ አይጠብቅሽምና የዛን ሰዓት ሁሉ ነገር ተቀያየረ። እጄ የሰጠችኝ ብር ነው ይዤ የምመጣው። ከሄድኩም ወይ እሷም ስትመጣ ይሄን የሰራው ትለኛለች። ሂሳብ አልሰራም ምናምን ቤት መዋል አበዛው፣ ማልቀስ አበዛው፣ ስራ ቦታ መሄድ አበዛው። ብዙ ነገሮች በተደጋጋሚ ጊዜ ስራ ቦታ መምጣት ጀመሩ። እማላቃቸው ሰዎች እኔን መጉዳት ጀመሩ። እማላቃቸው ሴቶች እየመጡ ሌላ ታሪክ መፍጠር ጀመሩ።
በግጥ እንዲህ ነው ማለላችሁ። ብዙ ታሪኮች መፈጠር ጀመሩ። እኔ ማሳደድ ያለብኝ ሰዎች እነሱ እኔን ማሳደድ ጀመሩ። እንዳልኳችሁ ከውጭ ነው የመጣሁት። ቋንቋዬ ሁለት አይነት ነው። የዋህ ነኝ። በዛን ሰዓት ምንም በቃ ሰዎች ሲጎዱኝ ማልቀስ ነው። ቴክስት አይቼ ማልቀስ ነው። ምን አጠፋው ምን አደረኩት እላለሁኝ። በቃ ልጆቼን አጣሁ። በዚህ አቅሜ እነሱን መያዝ አልቻልኩም ማለት ነው እላለሁ። በጣም አለቅሳለሁ። ሰውነቴ እንደምታዩ ተቀያየረ። ሰው መንገድ ላይ ሲያየኝ እንዴ ምንሽ ቀምነሽ ምናምን አይነት ነገር ነው የሚለኝ። ማክስ አድርጌ መሄድ ጀመርኩኝ። ከዛ በኋላ በጣም ተጎዳሁኝ። የሆነ ሰዓት ላይ ራሴን ሳቀው። የቤት ኪራይ 4 ሺህ ብር መክፈል አቃተን። 5 ሺህ ብር ነው ቤት ኪራዩ። ቤት ኪራይ ሲደርስ 1 ሺህ ብር ነው ያለኝ እጄ ላይ። 4 ሺህ ብር መክፈል አቃተኝ። ከዛም ተስፋ አልቆረጥኩም። በቃ ከዚህ በኋላ ምናምን ብዬ ልነሳ ራሴን እንትን አድርጌ 4 ሺህ ብር መክፈል ሲያቅተኝ የሆነ ሰው ብድር ጠየቅኩኝ። ቤተሰብ የሆነ ሰው ብድር ስጠይቅ ትንሽ ፍሪጅ ነበረችኝና ፍሪጁን ለያዘው ምናምን ነገር አሉኝ ማለት ነው። ያ ማለት የምሰራበት ፍሪጅ ነው። ምንም ማድረግ አልችልም። በቃ ዘጋሁት። የዘጋሁት ግን ክህደቱን መቀበል ስላቃተኝ ነው። ያን ዘጋሁት። ከዛ በኋላ እጄ ላይ 30 ሺህ ምናምን ነበረ። የምን ወንበር ምናምን ማስቀምጥበት ስለሌለኝ ብዙ ዕቃ ስለነበረኝ ያን የምግብ ቤት ዕቃ ብዙ ዕቃ እዛ ሁኜ አሟልቼ ስለነበር ማስቀምጥበት ስለሌለኝ ያን የምግብ ቤት ዕቃ ሽጬ 30 ብር እጄ ላይ ነበርና እጄ ላይ 30 ብር በነበረ ሰዓት የሸቀጥ ሱቅ ምናምን ለመክፈት በዛች ብር በጣም ይሄ ኮንቴነር ነገር እየፈለኩ ምናምን ባለው ሰዓት በቃ ቀን እስከሚያልፍ ትንሽ እስከምትረጋጋ ምናምን ተብሎ የሆኑ ሰዎች ጋር እንዲሆን ተደረገ ማለት ነው። መልካም ነው፣ ጥሩ ነው መሆኑ ገብቷችኋል። ግን እኔ ወዳው በቃ የሆነ ነገር ላይ እጃችሁ ላይ የሆነ ነገር ካለ ማለት ነው ወዳው ስራ ጀምሩበት፣ ወዳው ወስኑ። ብሩ እናንተን አይጠብቅም። ገብቷችኋል። ሌላ ሰው ተገዙበትና ሌላ ሰው ሀብታም ታደርጋላችሁ፣ እናንተ ድሃ ትሆናላችሁና ያንን ብር ይዤው ተቀመጥኩ። አትችሉም አይደል? ሰው ላይ ተቀምጣችሁ ዳቦ የለም ስትባሉ ትገዛላችሁ፣ እንጀራ አልቋል ዛሬ ስትባሉ ትገዛላችሁ፣ ነገር ስትባሉ ምናምና ተቀምጬ ቀረሁ። አሁንም ምን ሆንኩኝ? ተነሽ በዚህ ሞክር የሚለኝ ሰው አጣሁ። የለም አሁንም ውሳኔን የሆነ ምንም ብር በቃ እጄ ላይ ሊቀመጥ አልቻለም። ሁሉ ነገር አጣሁኝ። ብዙ ነገር ተፈጠረ ማለት ገንዘቡም ሲያልቅ ብዙ ጠብ ምንም ይፈጠራል ሰው ጋር ተጠቅታችሁ ስኖሩና አንድ ፊራሽ ገዝቼ አንድ ጨለማ ክፍል ተከራየሁ። እሱንም እዚሁ ላይ አስቀምጥላችኋለሁ ታዩታላችሁና የሚገርመው ፈተው ምናምን አለኝ በጣም ወድ ስለነበር ስለምነሳ እንጂ ለዚህም ቀን ታስበው አይደለምና እንደዛ ሁኝ መኖር ጀመርኩ። በጣም ተከፋው፣ በጣም አዘንኩኝ። በቃ ብዙ ነገር ሆንኩኝ። ራሴን አጣሁ። 24 ሰዓት አለቅሳለሁ። ክርስቲያን ሰዎች ቤት ነበር የተከራየሁትና ይሄ ምንድነው ንፍሮ ምናምን የሚቀቀልበት ቀን አለ አይደል? እሱ ምናምን ሲሆን በጣም ነው ደስ የሚለኝ። ውጭ ላይ እነሱ ጋር ተቀምጬ ይበላለሁ። ይሄን ታሪክ የሚያውቁኝም ሰዎችም አያውቁም። ለምን እንዳልኳችሁ አንዳንድ ጊዜ ብቻችሁን ሆናችሁ ማሰብ ጥሩ ነው። የሆነ እኮ ሀብታሞች እንኳን ለራሴ ጊዜ ያስፈልገናል ብለው ቁጭ ይላሉ አይደል? በክፉም ሰዓት እንደዛ ነው መሆን ያለባችሁ። ለምን ጭንቅላታችሁ 10 ቦታ አይከፋፈልም? ስራ ልጀምር አልጀምር አትሉም። መጀመር ካለብሽ ልጀምር ብለሽ ትጀምሪያለሽ ባለሽ ነገር። የሰው ሀሳብ ስትሰሚ ግን ትፈሪያለሽ። ገብቷችኋል? እኔ አሁን የጀበና ቡና ተጀመር በጣም እየፈራሁ ነው የጀመርኩት። እንዴት ሆነሽ ልትሰሪ? እንደዚህ እኮ ነው፣ ብዙ አደጋ አለው፣ ብዙ የሚመጣ ነገር አለ። የሚመጣውን ሰው አታውቂም። ማስተናገድ እንዲከባድ ነው። ላንቺ አይሆንም አይመን